በታሪኳ እንግዲህ በግልጽ ነው የምንነጋገረው። በታሪኳ ለብዙ ዘመናት የባህር በር የለንም ነበር። የምንጠቀመው ያው ንጉስ ምኒልክ የሚጠቀሙት በጅቡቲ ነው። ኤርትራ በጣሊያን ነበር ያለችው። ምጽዋም ሆነ አሰብ የኛ አልነበረም። ይሄ የታሪክ ሀቅ ነው። ንጉሱ ግርማዊ ቀዳማዊ ኃይለ ሥላሴ ኤርትራን ከእናት አገሯ ብለው ባዋሃዱበት ጊዜ ሁለት በር ነበረን። ኦኬ፣ ያ በር ደግሞ ሰላም አልነበረም። በጃንሆም ጊዜ ቢሆን ኤርትራኖቹ ይዋጋሉ። በዓለም አቀፍ ሕግ መሰረት አንድ መንግስት የፈረመውን የሚቀጥለው መንግስት ሊሽረው አይችልም። እና ብዙ አያለው አሁን ኖ እኛ ወያኔ ነው ያለ ኢትዮጵያ ሕዝብ ፈቃድ ኢትዮጵያ ሬፈረንደም ኖ አይሰራም። ለኔ ነው የምልህ። ኢትዮጵያ የባህር በር ከፈለግን ጥሩ ሶሉሽን ምንድነው? ምጽዋን ነው የምንፈልገው፣ አሰብን ነው የምንፈልገው። መደራደር፣ መጠየቅ፣ ዲፕሎማሲ በኃይል ሳይሆን በፍቅር በመግባባት በጥሩ ዲፕሎማሲ ጅቡቲን ስንጠቀምበት እንደነበረ አሁንም ምጽዋ አሰብን ልንጠቀምበት እንችላለን ባይ ነው። ጥሩ ዲፕሎማሲ። የነሱ ፕሪኮንዲሽን አለ። አንተ ደግሞ የራስን ፕሪኮንዲሽን ይዘህ ቁጭ ብለህ መወያየት ነው እንጂ በአካኪ ዘራፍ አይሆንም። እኔ አሁን ብዙዎች አለው ባህር በር ያስፈልገናል፣ ይሄን መሆን አለበት። ይሄ ሊሆን አይችልም። ይሄ ፉከራ አካኪ ዘራፍ ሊሰራ አይችልም።